ሰላም እንደምን አላችሁ? ዛሬም ነው የኢትዮጵያ አስተዳደር የዞናል ኢትዮጵያ አስተዳደር ዘዴ ተግባራት ምዝገባ ነው። ስለዚህ ዝርዝር ተግባራት ነው የምንመዘው። ተግባራት እንሄዳለን፣ ዝርዝር ተግባራት እንሄዳለን ማለት ነው። ዝርዝር ተግባር ላይ አሁን እስካሁን ያየነው የበጀት ዓመት የዞን መምሪያ ስትራቴጂ ግብ ዋና ተግባር አለ። ስለዚህ ዛሬም እዚህ ላይ ተግባር ስንሆን እነዚህ አራቱ ፊልተሪንጎች ይኖራሉ ማለት ስትራቴጂ ግብ ላይ ስንል እስከ መምሪያ ነው፣ በመምሪያ እንለያለን። ነገር ግን እስከ ዋና ተግባር ሲሆን ደግሞ እስከ ስትራቴጂ ይኖራል። ዛሬ ደግሞ ዝርዝር ተግባር ሲሆን ዋና ተግባሮች እንደ ፊልተሪንግ ያገለግላሉ ማለት። ከዛ አዲስ እዚህ ላይ ሁለት ነገር ነው የምናየው። የዞን መምሪያ ተግባር አስተዳደር ነው። የዝርዝር ተግባራት መረጃ ልውውጥ አለ። እሱን ቀጣይ ክፍል ምን የሆነ አዲስ ተግባር መዝገብ ይሆናል ማለት ነው። አዲስ ተግባር ለመመዝገብ አሁንም ምን አለን ማለት ነው። መጀመሪያ መምሪያ እንመርጣለን። የበጀት ዓመቱን እንመርጣለን። ከዛ ስትራቴጂክ ምንድነው የትኛው ነው? ከዛ እሱ ከስትራቴጂክ ዋና ተግባር ነው። አሁን እዚህ ላይ መጨመር እንፈልጋለን። ከፈለግን መጨመር ስላለ መቀነስ ስንፈልግ መቀነስን። እዚህ ላይ ደግሞ የዝርዝር ተግባር ኮዱ ምንድነው? ቴስት ብለን 6 ወይም 9 ኮድ ዲጂት መሆን አለበት ማለት ለመለኛ እንዲያገለግለን እንደዚህ አድርገን 00 አድርገን አስቀመጥ ይኖርብናል ማለት። ከዛ ተግባሩ ቴስት አክቲቪቲ 0 እንላለን። ከዚህ ላይ ምንድነው ልዩነት? ምነው ክብደት ይኖራል። ክብደት ከሁሉም አለ። ነገር ግን እዚህ ላይ የተለየ አንደኛው መለኪያ ይኖራል። ሁለተኛው የሚለካው ምንድነው? በመጨመር ነው በመቀነስ ነው። ሶስተኛው ደግሞ የለውጥ ሂደት ምንለው? ለምሳሌ እቅድ ስናቅድ 100 ብለን በፐርሰንት ቢለካው 100 ብለን የአራት ማንቀል እንድንችል እችን አንድ አይነት ነው እችን ኦን እናደርጋለን። ነገር ግን የሚቀያየር ከሆነ ተቀያሪ ስለሆነ እችን ኦፍ እናደርጋለን ማለት። ለዚህ አድርገን ተጨማሪ ስንፈልግ እዚህ ላይ መጨመር እንችላለን። ስንቀንስ ስንፈልግ ደግሞ እንደዚህ አድርገን መቀነስ። ከዛ ሁሉንም መዝገብ እናደርጋለን እንላለን። ሁሉም መዝገብ ስንል ይመዘገባል። አክቲቪቲ ዋን ከዛ ኤዲት ማድረግ እንችላለን። ኤዲት ስናደርገው እችኛዋን አለች እንደዚህ መብራትን ማጥፋት እንችላለን። በዚህ መልኩ እንትን ድሌት ደግሞ ስናደርግ መጀመሪያ ፕላንና ፐርፎርማንስ ዳታ መኖር የለበትም። በቀር ፕላንና ፐርፎርማንስ ዳታ ካለ ግን ማጥፋት አንችልም ማለት። ለዛሬ እዚህ ላይ ይብቃናል። በቀጣይ ከኤክሴል እንዴት ኢምፖርት ኤክስፖርት እናደርጋለን የሚለውን እናያለን። አሁን አመሰግናለሁ።